እኮ ነው እናንተ ጉድ እኮ ነው። ቆይ ምንድነው? ምን ሰምተሽ ነው ጎረቤቴ? አንዱ መንገደኛ ለምን እንደሚሮጡ ነገረኝ። ማታ ሰፈር ውስጥ መኪና ተሰርቋል። በዛ ምክንያት የሰፈሩ ልጆች እየታፈሱ ነው። ወይ ጉድ! ሰው ሰርቶ የማይኖርበት ሀገር። ወይኔ ልጄን አሰሩብኝ። በማያውቀው ነገር ልጄ ተያዘብኝ። እኔ ልጄን ከቤት አስወጥቼ በገዛቸው ያስያዝኩት። ወይኔ ልጄ። እኔ ሁሌም ልጅሽ ነኝ። ድጋሚ ያለፈው ነገር እንዲፈጠር በጭራሽ አልፈልግም። በእኔና አንቺ መሀል በጣም ብዙ ጠላቶች አሉ። በማንኛውም ሰዓት ምንም ነገር ሊያደርጉ ምንም ነገር ሊነግሩሽ ይችላሉ። ደግሞ የውሸት ታሪክ ፈጥረው በመካከላችን ለመግባት ይሞክራሉ። አንቺ ግን በጭራሽ እንዳሰሚያቸው። ምን አባሽ ላይ ያልሽው አንቺ? 9 ወር ሙሉ አምጬ ወለድኩሽ እኮ እናትሽ እኮ ነኝ። አንቺን ፈልጌ መምጣት አልችልም? አንቺ ውሸታ! ደግሞ አዳማ ለስራ ነው የመጣሁት ብለሽ አይደል የመጣሽው? እዚህ ተደብቀሽ ምን ትሰሪያለሽ? አንቺ ውሸታ! እናትሽ እንዴት ትደብቀታለሽ? ሳሚ ልቀቅኝ! እያሳመምኪኝ ነው ሳሚ! ሳሚ ልቀቅኝ እኮ ነው የምልህ። ዳጊ፣ ህይወቴ ያላንተ ከባድ ነው። በህይወቴ ውስጥ ያለኝ ጥሩ ነገር አንተ ብቻ እኮ ነህ የኔ ቆንጆ። እኔም እኮ አፈቅርሻለሁ። ኖርሽም አልኖርሽም አንቺን ሳፈቅር ነው የምኖረው። ግን በቃ እዛ ቤት ተመለሳት። መቼም አልመለስም። የኔን ደስታ ማየት ከማትፈልግ እናቴ ቤት እኔ መቼም አልገባም። ስታኮርፊ እኮ በጣም የሚያምርብሽ ሳደስ። ሰላም ማለት አንቺ ነሽ? አዎ፣ አንቺ ማን ልበል? ሐረግ እባላለሁ። የቃል እናት ነኝ። ምን? የቃል እናት? ወይኔ! እሺ፣ ምን ላድርግ ነው? በመጨረሻም ጭንብሎች መውለቅ ብቻ ሳይሆን ሙሉ በሙሉ ተቀደዱ። እውነትና ውሸት ፊት ለፊት ተጋጥመው የነበረው ድራማ አሁን ወደማይመለስበት አስፈሪ ምዕራፍ ተሻግሯል። ከአስደናቂው የበቀል ስሌት ጀምሮ እስከ ደም አፋሳሹ ፍጥጫ ድረስ የዚህ ክፍል ውጥረት ጣሪያ ነክቷል። ቃል የፈተለችው የውሸት ድር እያለቀላት ይሆን? ሳሚ የጀመረውን የበቀል ጨዋታ እስከ መጨረሻው ያደርሰው ይሆን? ወይስ አሁንም ከእባብ የጠበበው የቃል ተንኮል ሌላ ሰለባ ያገኝ ይሆን? የዚህ ክፍል እጅግ አስደናቂና ልብ አንጠልጣይ ታሪክ የሚጀምረው እውነት በድንገት ፈንድቶ ሲወጣ ነው። ባለፈው ክፍል ሳሚ ቃል ላይ ጠመንጃ ደግሞ ጫካ ውስጥ ሲያስፈራራት አይተን በከፍተኛ ጭንቀት ነበር ያቆምነው። ጥይቱ ተኩሶ ቃል መሬት ላይ ስትወድቅ ብናይም በዚህ ክፍል ግን በሚገርም ሁኔታ ሳሚ ቃልን እንዳልገደላትና እውነቱን እንድትናገር ለማስገደድ ብቻ እንደተኮሰ እንረዳለን። ሳሚ ቃልን ፊት ለፊት ይዟት እኔና አንቺን ለመሄድ መፈለጉ እዚህ ልክ መድረሱን ምረዳው ባይኖ ያየችውን የምታውቀውን ነገር ሁለታችንን ለመለየት ያደረገችውን ነገር ነው። ምረዳው ንገሪኝ ሲል እውነቱን እንድትናገር ያስገድዳታል። ብሌን እውነተኛ እናቷን ማግኘት እንዳለባትና ቃል ከብሌን የነጠቀቻትን ሕይወትና እናት መመለስ እንዳለባት በቁጣ ይነግራታል። ቃል ግን አሁንም በክፋቷ ጸንታ ብሌንን ገረድ እያለች ስታንኳሳት፣ ሳሚ ግን ዋናው ተጠያቂዎች እሱ በኃይሉ እና ቃል መሆናቸውን በመግለጽ ይህንን ስህተት ራሱ እንደሚያርመው ይምላል። ቃል ምንም ማድረግ እንደማይችልና እሷ አሁንም የሰላም ልጅ ሆና እንደምትቀጥል በኩራት ብትናገርም ሳሚ ግን የዛሬው ኩራትሽ እስከ መጨረሻው እንደማይከተልሽ አብረን እናያለን በማለት በከፍተኛ ስራ ሳሚ ጥሏት ከሄደ በኋላ ቃል ብቻዋን ሆና በከፍተኛ ፍርሃትና ጭንቀት ትናወጣለች። ሁሉም ሰው እሷን ለመጣል የተነሳ ስለመሰላትና የብሌንን የፀጉር ናሙና በመጠቀም የዲኤንኤ ምርመራውን ውጤት ቀይራ የገባችበት ምስጢር ሊጋለጥባት ስለሆነ መላእክቱ ይጠፋታል። በዚህ መሃል ሰላም ወደ ክፍሏ ትገባለች። ቃል እያለቀሰችና እየተጨነቀች መሆኗን ስታይ የሰላም የእናትነት አንጀት ይላላና ምን እንደሆነች ትጠይቃታለች። ቃል ግን ራሷን ለመከላከልና የሰላምን ልብ ለመስረቅ አዲስ ድራማ ትጀምራለች። እናቴ፣ በማንኛውም ሰዓት ሰዎች የውሸት ታሪክ ፈጥረው በእኔና በአንቺ መካከል ሊገቡ ይችላሉ። እባክሽ ማንም ምንም ቢልሽ እንዳትሰሚያቸው። እኔ ሁሌም እውነተኛ ልጅሽ ነኝ።
ሰላምም በየዋህነት የቃልን እጅ ይዛ መቼም እንደማትለያትና ማንም በመካከላቸው መግባት እንደማይችል ቃል ትገባላታለች። ቃል ለጊዜው የሰላምን ልብ ብታሸንፍም ከጀርባ እየመጣ ያለው ማዕበል ግን በቀላሉ የምታመልጠው አልነበረም። በሌላ በኩል የዳግም እናት ገነት ሊህን ፍለጋ መንገድ ላይ ወድቃ በከፍተኛ ስቃይ ላይ ትገኛለች። ሊህ ዳግም በሰፈሩ በተፈጠረ የመኪና ስርቆት ምክንያት ተይዞ ወይም ታስሮ ሊሆን ይችላል በሚል ፍርሃት ሙሉ በሙሉ ራሱን ስታለች። ወይዘሮ ፀሐይና ብሌን ሊያረጋጓት ቢሞክሩም ገነት ግን ያለ ልካ ወደ ቤት እንደማትመለስና እዛው መንገድ ላይ እንደምታድር በድርቅና ትናጋለች። በዚህ መሃል የዳግም ጓደኛ በድንገት ይመጣል። ገነት በከፍተኛ እንባና ጭንቀት ሊካ የታሰረ መስሎት ስጠይቀው እሱ ግን ዳግም ደህና መሆኑንና ሌላ ቦታ መሄዱን ይነግራታል። ብሌን ሁኔታውን ለመረዳት የዳግምን ጓደኛ ለብቻዋ ይዛ ስታነጋግረው ዳግም በአሁኑ ሰዓት እናቱ ላይ በጣም እንደተቀየመና ካየቻት ክፉ ነገር ተናግሮ ሊያሳዝናት እንደሚችል ይነግራታል። ስለዚህ ብሌን ገነትን አሳምና ወደ ቤት እንድትሄድና እሷ ራሷ ሄዳ ዳግምን አሳምና ይዛው እንደምትመጣ ቃል ትገባለች። ገነትም በከፍተኛ እንባና ሐዘን ልጄ ጠልቶኛል፣ በገዛ እጄ ነው ልጄን ያጣው እያለች እያለቀሰች ከወይዘሮ ፀሐይ ጋር ወደ ቤቷ ትመለሳለች። የዚህ ክፍል እጅግ አስደናቂና የቃልን ሕይወት ሙሉ በሙሉ ገልብጦ መስመር የሚያስይዘው ክስተት የሚጀምረው እዚህ ጋር ነው። ሳሚ ቃልን ካስፈራራት በኋላ ዝም ብሎ አልተቀመጠም። በቀጥታ የሄደው የቃልን እውነተኛ ወላጅ እናት ፍለጋ ነበር። ቃል ቤት ውስጥ ብቻዋን ሆና በጭንቀት ላይ እያለች የቃል እውነተኛ እናት ሐረግ በድንገት እዛው ቃል ወዳለችበት ቤት ብቅ ትላለች። ቃል እናቷን ሐረግን ስታይ በድንጋጤ ዓይኗ ይፈጣል። ሳሚ የቃልን እናት አዳማ ድረስ ፈልጎ በማግኘት ወደዚህ ቤት ይዟት መጥቷል። ሐረግ በጣም ኃይለኛና ውሸት የማይመቻት ሴት ናት። ቃል አዳማ ለሥራ እንደሄደች በውሸት ነግራታ እዚህ ቤት ተደብቃ የሌላ ሰው ልጅ ሆና መኖሯን ስታውቅ ቁጣዋ ገንፍሎ ይወጣል። ቃልን ክፉኛ እየገረፈችና እየጮኸችባት እኔ 9 ወር ሙሉ አምቺ የወለድኩሽ እናትሽ እያለሁ እንዴት እዚህ ተደብቀሽ ትኖሪያለሽ? እንዴት ተዋሽኛለሽ? ስትል ትወርዳለች። ቃል ምን እንደምታደርግ ጠፍቶባት ሳሚን ለብቻዋ ለማናገር ትሞክራለች። ሳሚ ግን በድል አድራጊነት ስሜት እየሳቀ ጨዋታው ማለቁንና የቃል ጉድ ሁሉ ለሰላም እንደሚነገር ይነግራታል። ሐረግ ዕቃዋን ጠቅልላ እንድትወጣና ለሰላም ሁሉም ነገር እንደምትነግራት ስትስት ቃል አለቀልኝ በሚል ስሜት በቁሟ ትሞታለች። በሌላ በኩል ብሌን ዳግም ያለበት ቦታ ድረስ ሄዳ በድንገት ታገኘዋለች። ዳግም ብሌንን ሲያት ያገኘው ደስታና እፎይታ ወደር አልነበረውም። ሁለቱ ፍቅረኛሞች ተቃቅፈው ለረጅም ሰዓት ይላቀሳሉ። ዳግም እናቱ ያደረገችውን ነገር ሁሉ በይቅርታ ማለፍ እንደከበደውና ወደዛ ቤት መመለስ እንደማይፈልግ ለብሌን ይነግራታል። ብሌን ግን እናቱ በጣም እንደተጸጸተችና በፍቅራቸው መካከል መቼም እንደማትገባ በመግለጽ ወደ ቤት እንዲመለስ በትህትና ትለምነዋለች። ዳግም ግን የናፈቀችውን እናቱን ለማየት ቢፈልግም መጀመሪያ ፍቅራቸውን ከልብ መቀበሏን ማረጋገጥ እንዳለበትና ለዚህም ጥቂት ይጠይቃታል። ብሌንም የዳግምን ሐሳብ ተቀብላ አብራው ለመሆን ትስማማለች። ታሪኩ እጅግ አስፈሪና ወደማይመለስበት መስመር የሚሻገረው በክፍሉ ማጠቃለያ ላይ ነው። ሰላም ቤት ውስጥ ሆና ልጄ ዳግም መቼ ይመጣ ይሆን እያለች በጉጉትና በጭንቀት እየጠበቀች ነው። በዚህ መሃል የቤቱ በር በኃይል ይንኳኳል። ሰላም በሩን ለመክፈት ትሄዳለች። በሩን ስትከፍተው ግን ከበሩ በስተጀርባ የቆመችው ቃል ሳትሆን በቁጣ የተሞላችው የቃል እውነተኛ እናት ሐረግ ነበረች። ሰላም በግራ መጋባት አንቺ ማነሽ ስትል ትጠይቃታለች። ሐረግም በኩራትና በቁጣ ፊትዋን አቅንታ ሐረግ እባላለሁ የቃል እውነተኛ እናት ነኝ ስትል ትመልስላታለች። ሰላም ይህንን ስትሰማ ሙሉ በሙሉ በድንጋጤ ኮ ብላ ትቀራለች። ይህ ታላቅ ምስጢር በሰላም ፊት ሲጋለጥ የሰላም ምላሽ ምን ይሆን? ቃል ከዚህ በኋላ የምታመልጥበት ምንም አይነት የውሸት መንገድ ይኖራት ይሆን? ወይስ የሰላም ቤት ሙሉ በሙሉ በቁጣና በእንባ ይናወጥ ይሆን?